ዓለም አሁን ላይ በደረሰው አጠቃላይ የለውጥ ደረጃ ለመድረስ ብዙ ነገሮችንና ክስተቶችን ያለፈ ሲሆን ለነዚህ ክስተቶችና ሁኔታዎች ራሱን የቻለ ዘዴ ማበጀትና መፍትሄ ማስቀመጥ ላጋጠሙት ችግሮች እንደመፍቻ ሆኖ ሲያገለግል እዚህ ደርሷል። እነዚህ ክስተቶች ደግሞ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ እንደ ችግር ሆኖ ዓለም ላይ ሲነሱ ይስተዋላሉ። እነዚህ ሶስት ጉዳዮች ባሉታዊና አውንታዊ መንገዶች እየተነሱ የዓለም ሀገራትን አወቃቀር እየቀየሩ ለዘመናት ኖረዋል። ለወደፊትም ሲቀይሩ ይኖራሉ። ከዓለም ሀገራት ውስጥ ያደጉና በማደግ ላይ ያሉና ገና ያላደጉ በሚል ርዕስ ለመከፋፈል የሚቻለው እነዚህን ጉዳዮች መሰረት በማድረግ ሲሆን ለሀገራት መለወጥና እድገት እንደማሳያ ሆነው ይቀርባሉ። አሁን በደረስነው ዘመን የተሻሉ ሀገራት በመባል የሚታወቁት ለነዚህ ሶስት መሰረታዊ ጥያቄዎች ተገቢ መልስ የመለሱ ሆኖ ሲታዩ ያላደጉና ገና በማደግ ላይ ያሉ በመባል የሚታወቁት እንደየደረጃቸው ባሉበት ሁኔታና በሚለኩት መለኪያ ተለክተው የየራሳቸው ደረጃ ይሰጣል። ያደጉና ያላደጉ እንዲሁም ገና በማደግ ላይ ያሉ ሀገራት በመባል የሚታወቁ ሀገራት በደረሱበት ዘመንና የለውጥ እንቅስቃሴን በማየት ደረጃ የሚሰጣቸው ሲሆን እያንዳንዳቸው የራሳቸው የሆነ መለኪያና አተያይ አላቸው። ውድ ተመልካቾቻችን ዛሬ ባሰናዳነው ፕሮግራም ልናስቃኛችሁ ወደድነው ዝግጅት የምዕራባውያን ኢኮኖሚያዊና ፖለቲካዊ አሰላለፍን መሰረት በማድረግ የሚደረጉ መሽቀዳደሞችና ለቀሪው ዓለም እያስከተለ ያለው ውጤት ዙሪያ አንድ መሰናዶ አለን። ከኛ ጋር በመሆን እንድትከታተሉ ያክብሮት ግብዣችን ነው። የዓለም ሀገራት ኢኮኖሚያዊና ፖለቲካዊ አሰላለፍ በሰፊው መቀየር የጀመረው ከሁለተኛ ዓለም ጦርነት ወዲህ መሆኑ ይነገራል። ይሁን እንጂ ከዛ በፊትም ቢሆን አንጻራዊ በሚባል ደረጃ ባደጉ ሀገራት መካከል መገፋፋቶች እንዳሉ የታሪክ ድርሳናት በጽሁፋቸው ያነሳሉ። ለነዚህ እንደማሳያ በመሆን የሚነሱ የሐሳቡ ማጠናከሪያ ነጥብ አንደኛና ሁለተኛ ዓለም ጦርነት ይጠቀሳል። በሰዓቱ ሀያላን ሀገራት በመባል የሚታወቁት በሁለት ጎራ በመሰለፍ ጥቅምና ፍላጎታቸውን የማስጠበቅ እንቅስቃሴ ያደርጉ እንደነበር መረጃዎች ይጠቁማሉ። ጎራ ለይቶ የመቧደኑ ጉዳይ ተመሳሳይ የሆነ ፍላጎትና ጥቅም ማስከበር ጋር ተያይዞ የሚነሳ ሲሆን እነዚህ የሰዓቱ ሀያላኖች አክሲስ ኤንድ አላይስ ፓወር በሚል ርዕስ በሁለት ጎራ ተሰልፈው ነበር። አክሲስ ፓወር በሚባለው ጎራ ስር እነ ጀርመን፣ ጣሊያንና ጃፓን ሲመደቡ በሌላኛው ወገን አላይስ ፓወር ስር ደግሞ ሶቪየት ህብረት ወይንም በአሁኑ ስሟ ሩሲያ፣ ታላቋ ብሪቴን፣ ፈረንሳይና በጥቂቱ ቻይናን ጨምሮ ይመደባሉ። ታዲያ የሁለተኛ ዓለም ጦርነት በጀርመንና ሶቪየት ህብረት መካከል እንደ አውሮፓውያን አቆጣጠር በሰኔ 22 1941 ዓ.ም ተጀመረ። The horrors of the Second World War are etched into the imagination of public discourse. But what of its aftermath? How does a continent at war for 6 years and unstable for much longer create peace when so many national, ideological and social resentments remain? ታዲያ በእነዚህ ሁለት ሀያላን መካከል የተቀሰቀሰው ጦርነት የራሱ የሆነ ገፊ ምክንያት ቢኖረው በዋናነት በሁለቱ ሀገራት መካከል ተደረገም። ይሁን እንጂ በሁለቱ ሀገራት መካከል በተደረገው ጦርነት ጎራ ለይተው የተከፋፈሉ ሌሎች ሀገራት በመሰለፋቸው ጦርነቱ ያለም ሆኖ ሊታይ ችሏል። ታዲያ በዚህ ጦርነት በሰዓቱ ታላቋ ሶቪየት ህብረትና ጀርመን በከፍተኛ ሁኔታ ክሳራ የገጠማቸው ሲሆን በሁለቱም በኩል የደረሰው የሰውና የንብረት ክሳራን ይህ ነው ብለው ለመግለጽ የሚቻል ቃል ይኖራል ለማለት አያስደፍርም። የጦርነቱ አሸናፊ የባለ ቃል ክዳኖቹ ሀገር አባል የሆነችው ታላቋ ሶቪየት ህብረት ስትሆን የጀርመኑ ሂትለር ላይ ከፍተኛ ድል ለመቀዳጀት ትችላለች። ታዲያ በዚህ ጦርነት ዓለም ያተረፈችው ከፍተኛ ክሳራ በመሆን ሲወሳም ከጦርነቱ መጠናቀቅ በኋላም እንኳን ከፍተኛ ኢኮኖሚያዊና ፖለቲካዊ ቀውስ በዓለም ላይ ሊታይ ችሏል። ለዚህም ምክንያቱ ለጦርነቱ ማስፈጸሚያ መዋል የሚችሉ መሳሪያ ግዢ እንዲሁም ለጦርነቱ የሚያስፈልጉ ቁሳቁሶችን ለመግዛት ሲባል የሚወጡ ወጪዎችና ሌሎች ነገሮች ተደማምረው ከጦርነቱ መጠናቀቅ በኋላም ዓለም ላይ ቀውስ እንዳስከተለ ይነገራል።
ታዲያ የሰዓቱ ሀያላን በመባል የምታወቁት እነዚህ በሁለት ጎራ የተመደቡ የጥቅምና የፍላጎት አቻዎች በመሰረታዊነት በሶቪየት ህብረትና ጀርመን የታየው ኢኮኖሚና ፖለቲካ ቀውስ ከጦርነቱ በኋላ ያሉ ጊዜያትን ከባድ አድርገውታል። ታዲያ የዓለም አሰላለፍን በግንባር ቀደም ስትመራ የነበረችው የሰዓቱ ታላቋ ሶቪየት ህብረት ከጦርነቱ መጠናቀቅ በኋላም በከፍተኛ ሁኔታ መድቀቋን ተከትለው በጦርነቱ በቀጥታ ሳትሰለፍ ነገር ግን አይዟችሁ በርቱ ስትል እንዲሁም ለጦርነቱ ሲባል በሁለቱ ሀገራት የሚከናወኑ የመሳሪያ ግዢ እንዲሁም ለፍልሚያው አስፈላጊ የሆኑትን ቁሳቁስ በከፍተኛ ሁኔታ ስትቸረችር ለነበረችው አሜሪካ ጦርነቱ የፈጠረላት መልካም እድል ከተጠናቀቀ በኋላ ላሉ ጊዜያት የበላይነቷን ለመቆናጠጥ ትልቅ መንገድ ከፍቶላታል። የታላቅነት ክብርን ከተገዳዳሪዎቿ ታላቋ ሶቪየት ህብረትና ጀርመን እጅ ያለ ማንም ተቀናቃኝ ለመቀበል ችላለች። እንግዲህ ጦርነቱ በአንድም ሆነ በሌላ መንገድ ለአሜሪካ የፈጠረው መልካም እድል በአንድ በኩል በመሳሪያ ሽያጭ የምታገኘው ከፍተኛ ገቢ፣ በሌላ በኩል ደግሞ የሰዓቱ የሀያልነት ክብርን ከተገዳዳሪዎቿ እጅ ለመቀበል በር ከፍቶላታል። ከዛ በኋላ አሜሪካ የዓለም ሀያል ሀገር ሆና ራሷን በማደራጀት ድምጽን በድምጽ የመሻር አቅምን በብቸኝነት መያዝ ችላለች። ታዲያ በሁለተኛው የዓለም ጦርነት ኢኮኖሚያዊና ፖለቲካዊ ድቀት ውስጥ የገቡት የቀድሞ ሀያላን የነበሩት ጀርመንና ሶቪየት ህብረት እንዲሁም በጦርነቱ ቀጥተኛ ባልሆነ መንገድ የተሳተፉ የቀሩት ሀገራት ከሁለተኛው የዓለም ጦርነት መጠናቀቅ በኋላ በከፍተኛ ሁኔታ ወደ ታች አሽቆልቁሎ ነበርና አሜሪካ ገና እንድትወጣ አድርጓታል። የጦርነቱ መካሄድ ለጀርመንና ሶቪየት ህብረት ከፍተኛ ክሳራ ጥሎ ያለፈ ሲሆን ለአሜሪካ ትልቅ አቅም ፈጥሮላታል። ከዚያን ጊዜ አንስቶ የጀመረው ሀያልነት በሁሉም ዘርፍ ሆነና በአሁኑ ሰዓት ያለ አሜሪካ መልካም ፍቃድ የሚከናወን አንዳች ነገር እንዳይኖር ሆኗል። የዓለም ኢኮኖሚና ፖለቲካዊ አካሄድ በእርሷ መልካም ፍቃድ ላይ የተመሰረተ ሊሆን ቻለና አሁን ዓለም ላይ የምናየው ሁሉ የእርሷን ፍቃድና ጥቅም ያስከበረ እንቅስቃሴ ብቻ እንዲሆን ተደርጓል። ከዛ ባለፈም በፈለገችበት ሀገርና ህዝብ ላይ ለሀገር አሜሪካ ስጋት ሊፈጥር ይችላል ብላ ባሰበችበት ሀገርና ህዝብ ላይ አለፍ ስልም ደግሞ በግለሰብ ደረጃ የማሳደድና የማጥፋት አቅምና መብት ያላት ሀገር በመሆን ብዙ ነገሮችን አርጋለች፣ በማድረግም ላይ ትገኛለች። ታዲያ የዚህን ሁሉ አቅምና ስልጣን እንድታገኝ ያደረጋት ያ ጦርነት እስካሁን ድረስ ትልቅ እድል ሆኖላት ቀጥሏል። አሁን ላይ ግን በዓለም ኢኮኖሚና ፖለቲካ ዘርፍ አሜሪካን መገዳደር የሚችሉ ሀገራት ብቅ ያሉ ረፍት በነሷትም ለርሷና በርሷ ቀኝት ብቻ መሽከርከር እንዲችሉ ደፋ ቀና ስትልም ይታያል። እነዚህ የዓለምን አሰላለፍ ሊቀይሩ የሚችሉ ሀገራት ልክ እንደ ሩሲያ፣ ቻይና፣ እስራኤል፣ ህንድ፣ ፈረንሳይ ከአረቡ ሀገራት ደግሞ ኢራንን ጨምሮ ሌሎች ብዙ ያልጠቀስናቸው ሀገራት ይገኙበታል። ታዲያ እነዚህ ሀገራት እዚህ ደረጃ እስኪደርሱ ድረስ የተለያዩ ጫናዎችና የእርሷ ኢኮኖሚና ፖለቲካ ማዕቀብ ሰለባ የሆኑ እንደነበር የተለያዩ ጽሁፎች ሲገልጹ ግን ጫናዎችንና ቁንጥጫዎችን በመቻል አቅማቸውን አዳብረዋል። በአሁኑ ሰዓት በኢኮኖሚና በፖለቲካ ዘርፉ በዓለም ታዋቂ ከሆኑ ሀገራት መካከል ቻይና፣ ሩሲያ፣ ህንድ፣ ፈረንሳይና ሌሎች የመሳሰሉት ከአሜሪካ ጋር መበላለጥ እንኳን ባይችሉም እኩል ደረጃ ላይ በመድረስ ላይ ያሉ ናቸው። የዓለም ታሪክ በሀያሏ አሜሪካ የበላይነት መመራት ከጀመረ የቆየ ቢሆንም ሀያልነቷን ላለማስነካት ስትል ብዙ ወጣለች ወርዳለች ነው የሚባለው። የዓለም ሶሺዮ ኢኮኖሚክ እና ፖለቲካዊ እንቅስቃሴ በአሜሪካ እጅ መውደቁን ተከትለው ለምን የሚሉ ሌሎች የዓለም ሀገራት ብቅ እያሉ እንደሆነ ይታወቃል። ከሁለተኛ የዓለም ጦርነት በኋላ ዩናይትድ ስቴትስ እና ሶቪየት ህብረት በካፒታሊዝም እና በኮሙኒዝም መካከል በነበረው የርዕዮተ ዓለም ልዩነት ተገፋፍተው የቀዝቃዛው ጦርነት ተብሎ በሚጠራው ጦርነት ለስልጣን ለተጽዕኖና ለክብር ተወዳድሯል። ዩኤስ እና የኔቶ ሀገሮች በአንድ በኩል ሶቪየት ህብረትና በዋርሶ ስምምነት አጋሮቿ በሌላ በኩል የአውሮፓን ወታደራዊ ጉዳዮች ተቆጣጠሩ። ዩኤስ የኮሙኒስት ተጽዕኖ ለማስፋፋት የመከላከል ፖሊሲ አዘጋጅታለች። ዩናይትድ ስቴትስ እና ሶቪየት ህብረት በውክልና ጦርነት ውስጥ ሲሳተፉና ኃይለኛ የኒኩሌር ጦር መሳሪያዎችን ሲያዘጋጁ ሁለቱ ሀገራት ቀጥተኛ ወታደራዊ ግጭት አስወገዱ። ዩናይትድ ስቴትስ በሶቪየት ደጋፊነት የምትመለከታቸውን የሶስተኛ ዓለም እንቅስቃሴዎችን ትቃወም ነበርና አልፎ አልፎም በግራ
ክንፍ መንግስታት ላይ ያገዛዝ ለውጥ እንድታደርግ ቀጥተኛ እርምጃ ተወስደ ነበር። አሜሪካ ወታደሮቿ በ1950 እስከ 1953 በኮሪያ ጦርነት በኮሙኒስት የቻይናና የሰሜን ኮሪያ ጦርን ተዋግተዋል። በ1957 የሶቪየት ህብረት የመጀመሪያውን ሰው ሰራሽ ሳተላይት ወደ አመጠቀችውና በቪየትናም ጦርነት በ1955 እስከ 1975 ዓ.ም የውጊያ ኃይሎችን አስተዋውቋል። በቤት ውስጥ ዩኤስ ከሁለተኛ ዓለም ጦርነት በኋላ ቀጣይነት ያለው ኢኮኖሚ መስፋፋትና የህዝቡና የመካከለኛው መደብ ፈጣን እድገት አጋጥሞታል። የሴቶች የጉልበት ተሳትፎ ከጨመረ በኋላ በተለይም በ1970ዎቹና በ1985 አብዛኞቹ ሴቶች 16 እና ከዚያ በላይ የሆናቸው ሴቶች ተቀጥረው ነበር። የዩኤስ ወታደራዊ መከላከያ አውታሮች ውስጥ የመነጨው በየነመረብ ወደ ዓለም አቀፍ ትምህርት መድረኮች ከዚያም በ1990ዎቹ ወደ ህዝብ ተሰራጭቶ በዓለም ኢኮኖሚ ማህበረሰብና ባህል ላይ ከፍተኛ ተጽዕኖ አሳድሯል። በዶትኮም ቡክ የተረጋጋ የገንዘብ ፖሊሲና የማህበራዊ ደህንነት ቀንሷል። በ1990ዎቹ ውስጥ በዘመናዊ የአሜሪካ ታሪክ ውስጥ ረጅም የኢኮኖሚያዊ መስፋፋት ታይቷል። ከ1994 ጀምሮ ዩኤስ የሰሜን አሜሪካን የነጻ የንግድ ስምምነት ናፍታ ተፈራረመ። ይህም በአሜሪካ በካናዳና በሜክሲኮ መካከል የንግድ ልውውጥ እንዲጨምር አድርጎታል። አሜሪካ በዚህና ተመሳሳይ በሆኑ እንቅስቃሴዎች የዓለምን ፖለቲካ እየዘወረች አሁን ላይ ደርሳለች። ቀጣይ የአሜሪካና ወገኖቿ የሶሾ ኢኮኖሚና ፖለቲካ አቅጣጫዎች ወዴት እንደሚያመራ አብረን የምናይ ይሆናል። ከኛ ጋር ስለቆያችሁ እያመሰገንን ዝግጅታችንን እዚህ ላይ አበቃን። ቸር ቆዩልን።